ይችላል እስልምና ሊያቆየ ይችላል። ሶሪ ሰመድ ያለ እንዳይታዘበኝ ሰመረ ማንም ሰው እስልምና የሚቀበል የለም። ምክንያቱም ኡስታዙ ራሱ ከ6 የቆመ ስለሆነ አይ ተምሬ ያለም እስልምና የሚቀበለው ደስ ይላል። ነብዩ ሳይማር አንተ ተምረህ ማን አባና ነው እስልምና የምትቀበለው? ጓሄድ ቅዱስ ላይ ክርስቲያን ሆኖ ላዛሩ ከተባለ አላዘዘም። እሱማ እንደሞታ ነው። ልክ እንዲሁ ደግሞ ነቢያቶችም ክርስቲያን ሆኖ ብሎ አላዘዙም። እኔ ክርስቲያን ነኝ ብሎ ያስተማረ ነብይም የለም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ ሰዎች አንድ ነቢይ ጠቅሰው ይህ ነቢይ ክርስቲያን ነበር አላሉ። አሽሀዱ ይህን የመሰለ ልብ የሚነካ አንጀት የሚያገለባብጥ ስብከት ሰማች። በቃ አሁን መስለም አለብኝ። አስቀድማ ምን ብላለች? ስሟ ማን ነው? ባለማተቡ። ባለማተቡ ለሴት ነው የሚሰጠው ለወንድ ነው? ባለማተቧ ባለማተቡ። ቀደም ምን ብሎናል ያኛው ኡስታዝ? ስማቸውን እንኳን በስርዓት ማይጽፉ ስማቸውን እንኳን በስርዓት ማይጽፉ ድራማ እየሰሩብን ያሉት ማናቸው አለ? ስማቸውን በስርዓት ማይጽፉ። ጾታዋ ወንድ ነው ሴት ነው? ጾታ ይቀየራ ለካ ኡስታዝ አደገኛ ነው። ጾታም ይቀየራል ለካ። ሶሪ ቤላ ቀጥ ተሳስቼ ነው። ጾታ ይቀየራል። አስካለ ነው ማን የምትባለው ኢብራሂም ያደረገው ነበረ። ወለተ ማርያም ነው። ወለተ ማርያም ኢብራሂም ሶሪ ያ አሁን ባለማተቡን ደግሞ ማን እንዲያደርጋት ነው? ባለማተቡ ማን ሊያደርገው ነው? ጾታውን ነው የቀየረው አስቀድሞ። ወይኔ በላቸው። ይቀጥል። ኢላላህ በጣም ነው የተነካችው። ልቧ ተነክቶ እያለቀሰች ነው። እንግዲህ ገና ስጀመር ምን ብላለች? ምንም አላነበብኩም አንብቤ አይደለም የምቀበለው። ከዛ የሰበካት ምን ነው? ከብሉይ ኪዳን እስከ አዲስ ኪዳን መጽሐፍ ቅዱስ የማይታወቅም ክርስትና የማይታወቅም ሐዋርያቶችም አያውቁትም ነቢያቶችም አያውቁትም። ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ራዕይ ድረስ ክርስትና የለም። ሐዋርያቶችም ነቢያቶችም አያውቁትም። ይሄ ልብን የሚነካ ስብከት ነው። በጣም 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 አንጀት የሚያላውስ ነው። ግን ልብ ብለዋል። ሳቁ መቶ እኮ ነው የተደበቀው። ቦስ እዚህ ጋር እሱ ራሱ ሳቁ መቶ እኮ ነው ወዳለመለስ ሰርግ ነጭ ውሸት እየዋሸ ቂጡን እያላበው እኮ ነው እየዋሸ ያለው። በመነጽር ውስጥ እኮ እንደዚህ ብሎ አይኑ እኮ የተንሸዋረረው መጣብኝ አልመጣብኝ ሰው እኮ ነው። እንደዚህ እኮ እያየ ነው። ሚያየኛላል የለም ተያዝኩ አልተያዝኩም። እንደዚህ አይነት ውርደት ውስጥ መቀጠል ከፈለክ ሙስሊሙን ጋይድ ኢዴቶች እኔ ራስ ልቤ ተነካ። አካውንቷ ላይ ገቡ። ደግሞ ውስጥ ቤቷ ሲታይ ደግሞ ልብ በሉ እዩት። ፎሎወሮቿን ደግሞ እዩ። ዘሆል ሙስሊም ናቸው። ስሟ ማን ነው? ባለማተቡ። በጣም ሙስሊም ነች። በጣም ነው የክርስቲያን የሆነችው። በጣም ነው ክርስቲያን የሆነችው። በጣም ነው አይደል? በጣም ነው ያሳለማችኋት። ዘወል አካውንቷ የእስልምና ፖስት ነው። ቪዲዮቹ ስማቸውን እንኳን ማይጽፉ ናቸው ድራማ የሚሰሩብን ያለ ኡስታዝን አስታውሳቸውን። ባለማተቡ ለወንድ ነው የሚሰጠው። ባለማተቡ ከተባለ የወንድ ጾታን አመልካች ነው። የማርያምን ምስል ስላደረግ ክርስቲያን ትሆናለህ ማለት አይደለም። ባለማተቡ ስላልክ ባለማተብ ነህ ማለት አይደለም።
ማተቡ መከራን የምትሸከምበት ነው። ማተቡ ጌጥ አይደለም፣ አንገትም የምትሰጥበት ነው። እንደ ሊቢያ በረሃ ላይ አንገታቸውን እንደሰጡት ከማተባችን ይልቅ አንገታችንን ውሰዱ እንዳሉት ድራማ የምትሰራበት አይደለም ባለማተቡ። ይህን ስም ስለሚያውቅ ምን አለ? ባለማተቡ ባለማተቦቹ የሚለውን ለማቃለል ስሙን ተጠቀመ። ባለማተብ ተብሎ እንኳን ይህን ያህል ታይትል ስም ይዞ ሻዳ ያዘ ለማስባል ማለት ነው። ሴጣን የዚህን ያህል የያዝከውን እንዲያስጥልህ ድራማ ይሰራል። ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ያለው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ለዚህ ነው እንደዚህ የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች ተጠበቁ ያለን ክርስቶስ ለዚህ ነው። ይህች ቁጥር ሰው እየሰለመ ነው ብላችሁ እንድታስቡ፣ ሃይማኖታችሁን እንድትጠራጠሩ፣ እስልምና እውነት ነው ማለት ነው ሰው ወደዛ እየሄደ ነው ብላችሁ እንድታስቡ ነው። እንደኔና እንደ ወንድሞቼ እስልምና ላይ እንደሚሰሩት ግን ምን ያህል እንደምትጸየፏቸው ወደ ይገሟችኋል። ይህንን ስራቸውን ስታዩት የአሳ ግማቱ አናቱ ይባላል። ሃይማኖቱ የገማ የጠነባ እንደሆነ እንድንረዳ ያደርገናል። ነጋ ጠባ ይህንን ውሸታቸው፣ ውርደታቸውን፣ ቅጥፈታቸውን ባየን ቁጥር ቋቅ እስኪለን ድረስ ማለት ነው። እናንተ በእኛ ቦታ ብትሆኑ ያይገባችሁ ነበር ስሜቱ ምናውን። ከዚህ በላይ ቃል አውጥቼ የሚገልጽልኝ ስሜቴን ባገኝ ባስረዳችሁ ደስ ይለኝ ነበር። ለምን? ምክንያቱም ነጋ ጠባ አንድ ሰው ውሸቱን እያየኸው በሄድክ ቁጥር እናንተ ከላይ ነው የምታዩት። ዚስማሽ ትኩረት ላሰጡ ትችላላችሁ። ሁሌም ድራማቸውን እኛ ስለምናውቀው፣ ሁሌም ውሸታቸውን ስለምናውቀው ፔኑ እኛ ጋር አለ። እናንተ ላትረዱት ትችላላችሁ። አንዳንዴ እውነት መስሏችሁ እንድታልፉት ትችላላችሁ። ዘሆል ድራማቸውን እኛ ግን ስለምናውቅ እንዴት እንደሚያንገፈግፉን፣ እንዴት እንደምንጸየፋቸው፣ እንዴት እንደሚያስጠሉን ማለት ነው ድርጊታቸው። እንዴት የምናሳያችሁ ለእናንተም ምግባራቸው፣ ውሸታቸው ምን ያህል ጋድ የወጣ እንደሆነ እንድትረዱት ነው። ዝም ብለህ ረንደምሊ ነው ይሄ። ቢኒ እንጥራ ቤላ ያኛውን አሳያቸው። ይሄኛው ደግሞ እንደዚህ የሚያሰልሙት ውስጥ እኔ ገብቼ ነበረ ቤታቸው እና በሌላ አካውንት ነበረ የገባሁት። አስገብቶ እንደዚህ ድራማ እየሰራ ነው እና እዩት። እንደውም እኔ ሪከርድ ላደረግም አይደለም ጌታ በሚያውቀው በጣም እናውቃለን። ላይቭ ስትሪም እያደረጉት ነው። 1000 ሰው ባለበት ማ ቤት ነው የሚለውን አሳያቸው። የአሁኑ ኡስታዝ ቤት ነው። የአሁኑ ኡስታዝ ነው ደግሞ ቴንኪው። በዚህ ቃል በጣም አመስግኑት። አብዛኞቹን ያጠራቀማቸው ቃል ነው። በጣም ብዙ ሌሎች አሉ። የተወሰኑትን አሁን እንደው እንግባና ረንደም ዝም ብለን እናሳያቸው ብለን አሁን ስንገባ ነው ዝም ብለን እንትን ያልነው። ልጀምር። ይሄ ኡስታዝ ያለው መቆም እንደማይችል በዛ እንግዲህ አሳያቸው። ከስራው ያለው ውሸት አይደለም፣ አይኑን ያጠናገረው ውሸት ነው። ሶሪ ቀጥይ። እና ከዚህ ምን ትረዳላችሁ? ሰው ከዚህ ምን ይረዳል? ሶሪ ከስር ያላችሁ ሙስሊሞች አይ ነው አንዳንዴ ቃላቶች ኦፌንሲቭ ሊሆንባችሁ ይችላሉ። ገስት ሙሉ ሙስሊሞች አሉ። ሶሪ እናንተን ኦፌንሲቭ ቃላቶች ተጠቅሜ ላናድዳችሁ አልፈልግም። ኡስታዞቻችሁ ባለጌ ስለሆኑ ነው፣ ወራዳ ስለሆኑ ነው፣ ቆሻሻ ስለሆኑ ነው፣ ኡስታዞቻችሁ ነውረኞች ስለሆኑ ነው። ሶሪ እናንተን ላናዳችሁ አልፈልግም። ኡስታዞቻችሁ ግን ወራዳና ውሸታም ናቸው። ድራማ ሁሌ የሚሰራሉ፣ ቀጣፊ ናቸው። ይህንን የቀዱት ደግሞ ከሃይማኖቱ ነው። ጤነኛ ሙስሊሞች ያላችሁ በኢትዮጵያዊ ባህል ያደጋችሁ ሃይማኖቱ እንደዚህ ወራዳ ነው። ኡስታዞቹ ሃይማኖቱን ይወክላሉ። እናንተ ግን ከእስልምናው ይልቅ የተሻለ አይምሯችሁ የተሻለ ስለሆነ ለዛ ነው እናንተ ተሽላችሁ ያላችሁት። አይ ነው ይህንን ማትቀበሉ ትኖራላችሁ። አፕሪሼት አደርጋለሁ። እናንተ ኡስታዞቻችሁ ወራዳ መሆናቸው ስታዩት ምን ይሰማችኋል? አይ ነው በጣም እንደሚደብራችሁ አውቃለሁ።
የዛሬ ላይቫችን በጣም እንደሚያስጠላችሁ በጣም በኡስታዞቻችሁ ምናል ልትሸማቀቁ እንደምትችሉ አይ ነው። እኔ ጋም ቢሆን ክርስቲያኖች ላይ እንደዚህ ቢሰራ ወደ ላይቭ መግባት ሁሉ ሊያስጠላኝ ይችላል። ወይም ቢኒ እንደዛ ድራማ ሰራ ተብሎ ወይም ቃል ሌሎችም እንደዛ ቢባል እኔ ራስ በጣም ይደብረኝ ነበር። ፊሊንጉን አውቀዋለሁ። ቀጥይ ቤላ። እሺ የቅድሙ ቤት ነው። አሁንም የታየው ኡስታዝ ቤት ነው። እዚህ ጋር እንደምታዩት ፖስት የሚለው እዛው ተመሳሳይ ቤት ነው። ቀንዴ እንደዚህ ላይ ቆንጆ። እሺ ሚራን ሰላም ነው? እንዴት ነው? አለው ለምን ሚውት አደረጋችሁኝ? በዛኛው በዋናው አካውንት ግልጽ ሰጣን አስገባልከኝ መጣሁኝና ማሻአላ ለካ አሁን ያው ትልቆ ይላል። ቆይ አንዴ ትልቆ አሁን ግን እስቲ ቆይ ቆይ አንዴ ላውራና አንዴ ነገር ተከትለሽ ችግር የለም ማለት ያ በእነዚያ መንፈስ እንቀጥል ደስ ይላል። ቀጥላል። አሁን ክርስቲያን ነው የልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው ይወስዱ እየሰለመን ያልከኝ ክርስቲያን ያልከኝ ሰው ያናገርከው እንግዲህ ሰው እሺ ቀጥል ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ይህ ድራማ አይደለም፣ ኢምራን ሼም አይደለም። አሁን እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር ጠይቅልኝ። ግን አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ። ልክ እኔ ገብቼ ይሄ ልጅ መጀመሪያ የተናገረው እነዚህ ንግግሮች ነው። ከእሱ ጋር እያወራ ክርስትናን እንደጠላ ኦርቶዶክስ እንደሆነ ምናምን አውርተው ከጨረሱ በኋላ ነው የገባሁት እና ራሱን ነው ላይ ያሳየሁት። የት ነው ከፍ ኦኬ ድምፅን ትንሽ ከፍ አድርገው እያልኩ ነበር። ሚታረክ ኤኔስ ልክ እንደዚህ ብሎ ሻዳ ካስያዘ በኋላ ምን አደረገው? ቃል ሪከርድ አድርጎ ገባበት። ለምን ድራማ መሰለው? ትግራይ ነው አይደል ያለው እና ኢምራንም የዛ ሰው ነኝ የውቅሮ ሰው ነኝ ምናምን ብለው አውርተው ክርስትና በቃ ኦርቶዶክስ ምንም የምናውቀው ነገር የለም በቃ የሚያወሩት ወሬ በጣም ነው የሚያስቀው። ብቻ በጌታ እኛ ከናወራው ክፈችው። እኛ ኦርቶዶክሶች ምንም እንደማናቅ ትግራዮች ትግራዊ የሆነ ኦርቶዶክስ ምንም አታውቅም። ምንም ኦርቶዶክስ አታውቅም። ታው እንጂ ለአባይን ልጅ ውሃ ጠማው ነው የሚባለው አካባቢ በዛ ገጠራማ አካባቢ ልጅ ነኝ እኔ። አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋን ያለው አድዋን ያልከኝ? አዎ አድዋ አካባቢ ነው። ኦኬ አድዋ አካባቢ ነው። ብኩርን ታውቀዋለህ? አዎ አውቃለሁ። እሺ ብኩሩ የምን ሀገር ነው? ብኩሩ የሰዎች ነው። አይ ስልክ ያው አብዛኛው ሰው ክርስቲያን አይደለ? እሺ ብኩሩ እንትን አሁን ብኩሩ ምሳሌ አሁን የኔ አያት አልኩ። የኔ አያት የብኩሩ ሰው ናቸው። ብኩሩ የምታውቀው ከሆነ አሁን ብኩሩ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነህ? ኦርቶዶክስ ነህ። እሺ ጥያቄ ልጠይቅህ? እሺ ወላሂ አሁን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው ታውቃለህ። ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቆሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሱ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። ምን እያስተላለፉ እንደሆነ ገብቷቸዋል።
ምንም የምናውቀው ነገር የለም። ቄሶቹም መዝሙር እንጂ ምንም አያውቁም። እኛም አናውቅም፣ ቄሶቹም አያውቁም። ምንም የምናውቀው ነገር የለም። ኦርቶዶክሳውያን ከባድ ቴዎሎጂ እንደሆነ ታውቃለህ። ምን አልክ? ከዚህ ቀጥሎ ላይ ይላል በቃ እኔ ልቤ ሰልመዋል ይገሉኛል ብዬ ፈርቼ ነው እንጂ መስለህ ሰልም ያለው ምናምን ብሎ እንዲህ ያወራል። እና የቅድም መግቢያ እንደውም ፕሮቫሉ ከዚህ በኋላ ነው የገባሁት እኔ። እንቀጥለዋለን። እሱን ዋናው ፖይንታችን ምንድነው? እሱ ልጁ ለማስጨበጥ እየፈለገ ያለው ኦርቶዶክሶች ምንም አያውቁም፣ መምህራኖቹ ምንም አያውቁም የሚለውን እንዲገልጹ ነው የተሰራው ማለት ነው። ከዛ ከስራ ያለው ቅድም ያችኛዋን አያችኋት አይደለም? ክርስቲያን ገባች ጥያቄ ስጠይቅ ክርስቲያን የሚል መጽሐፍ ቅዱስ ላይ ስለ ክርስትና የሚያወራ ምንም የለም አለቻት። ኖ አለ ምናምን ብላ እንትን ስትላት አንድ ሙስሊሙን የራሱን አስገባችና እሱ ክርስቲያን ነው ወንድምሽ ይመልስልሽ አለቻት። እሺ ብላ ስትጠብቅ መጽሐፍ ቅዱስ ላይ ክርስቲያን የሚል ስለ ክርስትና የሚያወራ አለ አለችው። ክርስቲያን የሚል መጽሐፍ ቅዱስ ላይ ሽታውም የለም አላት። እንዴ ክርስቲያን አንተማ የእሷ ወንድም መሆን አለብህ። ክርስቲያን ከሆንክ እንዴት መጽሐፍ ቅዱስ ላይ ክርስቲያን የሚል የለም ስትለው መጽሐፍ ቅዱስ ላይ አንብቤ አንድም ቦታ ላይ ስለ ክርስትና የሚያወራ የለም አለ። ይህንኛው ደግሞ ምን እያለን አሁን ገብቶ ኦርቶዶክሶች ምንም አናውቅም፣ ቄሶቹ ምንም አያውቁም፣ መምህራኖቻችንም ምንም አያውቁም። መዝሙር ብቻ ነው የምናውቀው። ከመዝመር ውጭ ምንም የምናውቀው ነገር የለም። ራሱን ብቻ አይደለም መምህራኖቹ ምንም አያውቁም። ከዛ ከስር ያለው ክርስቲያንስ በደንብ እውቀት የሌለው ኦኬ እኔ እኮ ምንም አላውቅም፣ ስለዚህ እውነቱን ነው ማለት ነው በቃ እኔም ልስለም ብለው እንዲያስቡ የመፍጠር ማለት ነው ስራ አንድ። ሁለተኛ ሙስሊሙ ደግሞ ኦኬ ኦርቶዶክሶች እኮ ምንም አያውቁም፣ በቃ ይኸው የእነሶቹ እየመጡ እየመሰከሩ ሻዳ እያያዙ አይደል። በዚህ መጠን ወራዳና ቆሻሻ ናቸው ኡስታዞቹ፣ ያለ ውሸት መቆም አይችሉ። በተለይም ይሄ ኡስታዝ የስድስተኛ ክፍሉ እሱ ቤት ስለሚካሄድ አብዛኛው ድራማ ቀጥል እንደናንተ አያውቀውም መጽሐፍ። እኛም እኮ ያለን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል። አንተም አሁን አንተ ኦርቶዶክስነት ላይ ነው ያለው አይደለ? እዚህ ጋ እፎይ ካሜራ ከፍቼ ቀጥታ ላሳይ ስል ሞዴሬተር ነው ቪዲዮ የዘጋብኝ። ልክ ጥቁር ሲሆን ይታያል፣ ዘጉብኝ። ከዛ 30 ደቂቃ በቃ እናወራ ይለዋል እዚሁ ጋር ማለት ነው። በቃ ዝም ብለን እስኪ አንድ 30 ደቂቃ እናወራ ይለዋል፣ እኔ እንዳላወራ ማለት ነው። እንዲህ ነው ተስፋ የሚያስቆርጡት አውቀው ህዝቡን በድራማ እንዲህ እያደረጉ በጣም ነው የሚያሳዝነው። ቀጥይ ቤላ ወይ ለቀተ ይላል እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥሙ ቦታዎች አሉ። ምንም አካላት መቁረጥ የሚያጋጥሙ ነገሮች አሉ። ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። እረዳለሁ። በጣም ብዙ ያደርሳሉ፣ ስቃይ ያደርሳሉ ማለት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። አንተ ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን እናውራ። ስለምን እናውራ? ቀስ ለትምህርቱ እያወራሁ ነው። ከደከማችሁ መተኛች። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ ምንም ጥያቄ የለኝ። ሁልጊዜ የእናንተ ትምህርት እከታተላለሁ። ገባ? በእናንተ ሃይማኖት እውነት መሆኑን እኔ በልቤ ይቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ተባረክ። በጣም ደስ ይላል ነው ስለዚህ እውነት ማወቅ በጣም ደስ ይላል። በጣም አሁን እስልምና እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። እኔ በልቤ ሙስሊም በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳ ትግርኛ በትግርኛ ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው።
ሙስሊም ማለት ተጋሩ አለ ሙስሊም ማለት ለፈጣሪ እጅ የሰጠ ማለት ነው በትግርኛ። ኧረ ከስር ትግርኛ ተናጋሪዎች የታላችሁ ወይዬ በሉኝ እንጂ ያበድሩኝ ቋንቋ እዚህ ጋ አሁን አንቺ ልጅ አሰሚም እንዴ በትግርኛ እጄን እንድሰጥሽ ንገሪኝ። አሁኑ ነው እጅ መስጠት በትግርኛ ሙስሊም ነው የሚባለው? ወይ በቃ ሙስሊም እየሻለኝ ትላለህ። ቀጥይ። በጭፍን አልከተልም። እኔ እስልምና የሚወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ኢምራን ሰላም ነው፣ እንዴት ነው? ቅድሙ ነው አሳያቸው። እዚህ ጋር ቆይ፣ ያኛው ፕሮቫው ነው ክፈቸው። ያንን በቃ እኛን ልክ ሳወራ እኔን አስወረዱኝ። ከዛ ዴቫ እሱም ሚዩት ሲያደርጉት በዋናው አካውንት እያዩት ነበረ። ሚዩት አደረጉት። ሊያዋረዳቸው እንደሆነ አውቀዋል። እንደ ድንገት የተረገመ ሞዴሬተር በዚህ አካውንት ላከለት። በሌላ አካውንት ነው የመጣው። ሌላ አካውንት ገባበት፣ በማይታወቅ አካውንት ዱብ ነው ያለው። ገዛ እንዴት እንደሚደነግጥ ተመልከቱ። ልዩ ጥሎ ወጣ። ወራት ጀምር ወጣ። ያ ሊዋረድ እንደሆነ ሲገባው ቀጥይ ቤት ለምን ታረጋችን? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝና ማሻአላ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ አሁን ግን እስቲ ቆይ ቆይ አንዴ ላውራና አንዴ ነገር ተጥተሽ ትክክል የለም አለ ያ በእነዚህ ፖዛርጊና ትልቁ ላይ ያደረገኝ ሌላ ውይይት እንድንጀምር ነው። እሱ አላሰበም እና እንዳያስወጣኝ ብዬ ሳያስበው ነው ድንገት ካሜራ ያበራውበት። ኤክስፔክት ቢያደርግ ወዲያውኑ ያስወጣኛል። ስለዚህ ጉዳይ ማውራው አልመሰለውም እና አልገመተውም። እንደዛ ብሎ አልጠበቀም። ድንገት ነው የሚበራበት እና ቀጥሎ ክርስቲያን ነው ልጅ ቅድም ያወራች ላሰማ እስኪ እና ቤቱ ይወስዱ ልጁ ዱብ አለ ማለት ነው። ልጁ ወጣ ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ድራማ አይደለም፣ ኢምራን ሼም አይደለም። አሁን በዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? መጀመሪያ እኔ ልጁን አላውቀውም። ገባ ውቅሩ ምናምን ያቺ ምናምን እያለ ዴቭ ግፍ በጣም ክፉ ሰው ነው ይሄ። ደስታው ላይ እኮ ነው የቀዘቀዘው። አይቸለስክበት ሞቆት ባለበት ቅጽበት የቀዘቀዘው። ከዚህ በኋላ በቃ ሙሉ ሌሊት ይህንን ነገር ሲያስተባብሉ ነው ያመሹት። ሲያስተባብሉ ቪዲዮ ሰራ ለዛ ለቃቅሶ አልቻልኩም እንጂ በማግስቱ ፈርቶ ደንግጦ ቆርጦ እኔ አላውቀውም ምናምን ያለበትን ፓት ቆርጦ ቪዲዮ ለቀቀ። ወራዶች ሌላ ትችት ነው የመጣበት። ይሄ በጣም አዋረድከን። እንዳዋርደው ቶሎ አስወጣ። ቆስጠንጢኖስን የፈጠነ ነው በቃ በፌክ አካውንቴ ነው አዋረዱት። ዴቫት ስላለ ጌታ ምን ትፈልጋለህ ከዚህ በኋላ? እኔ አጨብጭቤያለሁ። ቴንኪው ይህንን እንደሰራችሁ። ከዚህ በላይ ብዙ ቪዲዮዎች አሉ። አክቹዋሊ ብዙ አስቀኝም አሉ፣ ብዙ ድራሞቻቸው አሉ። ለዛሬ ግን ከሞላ ጎደል በርካታ ቪዲዮዎችን አይታችኋል።
አሁን እስልምና ስታስቡት ምን ትዝ ይላችኋል? ውሸት፣ ማጭበርበር፣ ማታለል አይደል? እስልምናን ስታስቡ ከዚህ በላይ ውሸት፣ ከዚህ የተሻለ እውነት የላቸውም። እውነታቸው ምንድነው? ውሸት ነው። እስልምና እውነታቸው ምንድነው? ውሸት ነው። አንድ እውነት አለቻቸው እስልምና፣ መዋሸት። መዋሸት የሙስሊሞች ሀቅ ነች እቺ። የሙስሊሞች እውነታቸው አንድ መዋሸት ነው፣ መሰረታቸው ስለሆነ ማለት ነው። እምነቱም የተመሰረተው እንደዛ ስለሆነ ማለት ነው። ቤላ አንድ የላኩልሽ ቪዲዮ አለ፣ የመጨረሻ አሳየው ያልኩሽ እሱን አሳየው። ያው እስካሁን ያየነው ውሸት ብቻ ሳይሆን ደግሞ እድሉ ሲያገኙ ምን ሊያደርጉ እንደሚችሉ የታየበት አንድ ቪዲዮ ልኬልሻለሁ። ቤላ የሱን አሳይ። የሊንዳ ነገርም የምንረሳው አይደለም። እዚህ ቲክቶክ ላይ የነበረ ድራማ ነው። ብር በእሷ ስም ተሰብስቦ ብር ሳይሰጣት የነበረውን ግርግር ታስታውሳላችሁ። እነዛ ግብረ ሰዶማውያን እንኳን ጣልቃ የገቡበት ብሩ አይሰጣት ምናምን ብለው ሲሉ የነበረበት እሱ ራሱ የምናውቀው ድራማ ነውና አንድም እንደዚህ በገንዘብ በድራማ የሚሰሩት ነገር፣ አንድም ዘመዶቻቸውን፣ እህታቸውን፣ ወንድማቸውን የሚያሰልሙበት የሚዋሹበት ያለ ውሸት አንድ ቀን ውሎ የማያድርበት ነው እስልምና። ውሸት ከሌለ ይሞታል እስልምና። አሳ ያለ ውሃ እንደማይኖረው ሁሉ እስልምና ያለ ውሸት አይኖርም። ባይዘወይ ውሃብያ ብንል ይሻላል መሰለኝ። አይ ቲንክ እነዛኞቹ የተሻሉ ናቸው። ውሃብያ የሚባለው ሴክት እዚህ ቲክቶክ ላይ ያለው ያለ ውሸት ውሎ አያድርም እና ይገማል፣ ካልዋሸ ይገማል። ምንድነው ውሃቢዝም። እና እነዛኞችም ራሱ የሚገርመው ነገር እነዛኞችን ራሱ እንትናቸው ከመጅሊሳቸው ያስወጧቸው በውሸት አንድነን ምናምን ብለው ስልጣኑን እስኪይዙ ድረስ ዋሽተው ከዛ ስልጣኑን ከያዙ በኋላ ገፍተው ነው ያስወጣቸው። እና ያለ ውሸት አይቆምም ውሃቢዝም፣ ውሃብያ ማለት ነው። 5000 እኮ ነው ያሰለሙ ቢኒ፣ 5000 እኮ ነው ያሰለሙ። የሚገርም እኮ አንድ ሰው ብቻ እሱም አንድ ሰው ብቻ ስማ፣ ሰው ሙስሊሙ ሲገበር ዝም ብሎ ሻሃዳ እያለ ይገባና ዝም ብሎ እንትን ይላል። ከዛ 2-3 ይባላል ደብል እየተደረገ ከዛ 5000 ሰው አንዴ ታስታውሳለህ? ቦስ እዚህ ላይቭ ላይ መጥቶ የሆነ ልጅ ክርስትና መቀበል ፈልጋለሁ ምናምን ያለ ልጅ በውስጥ ጽፈልኛል ያልኩት። አሁን እሱ ልጅ አንተ ምንድን ነው ያልከው? ሂድ ተማር ነው ያልከው። እኔ ልጁን አየሁኝ። ማን ነው ምንድን ነው መማር ራሱ ሳየው የክርስትና የሆነ ሪፖርት ያደርገዋል። የእስላም ቅልቅል ያለ ነገር ነው። ጀስት ክሎዝ ነው በቃ ያደረግነው። አንጥተን እኛ እዚህ ጋር እዚህ ስላለ ብቻ አንድ ሰው እኮ መጥቶ ድንገት ላይቭ ላይ የሆነ ሀሳብ ሊያነሳ ይችላል፣ እፈልጋለሁ ሊል ይችላል። አንተ ግን ተማር፣ ማጣራት፣ ማወቅ፣ ማስተማር ይቀድማል። መቼም ወደ ሃይማኖት መቀየር ቀልድ ምንም እዚህ አደባባይ ላይ ክርስትና መጣ ብለን የምንሰራው ፕሮፓጋንዳ የለም። መጣው ካለ ተማር ነው የምንለው። ዛሲት ወደ ክርስትና መምጣት ፈልጋለሁ አላ ሂድ ተማር። ሙስሊም ነህ እያል ሙስሊምን አናስረግጥም። እስልምና ምንም አያውቁማ፣ ሙስሊሞች እንደዚህ ናቸው፣ ኡስታዞቹ እንደዚህ ናቸዋል እያል ገና ያልተጠመቀ ገና ላመነውን ገና ሳናስተምረው ሳንለየው ገስት ላይ ያስቀምጠን እንትን አንለው። አትሊስት ወይን እያስተማር ነው ከሆነ መሰረታዊ ነገር ካስተማር ነው ሜይ ቢ እንደዛ እንትን ልናስገባው ልናወራው እንችላለን። ለመጠመቅ እድል ካላገኘ ለምሳሌ ውጭ ከሆነ አረብ ሀገር እንደዚህ ያሉ ከሆነ እንጂ ገና ዛሬ መጥቶ ዛሬው ነው ኔቨር። እኛ ክርስቲያኖች ነው። የታውቃለሁ ለምን ኡስታዝ አትሆንም? የታውቃለሁ እዚህ ኮመንት ላይ ራሱ ፎይ በየዕለቱ ክርስትና መቀበል ፈልጋለሁ የሚሉ በጣም ብዙ ልጆች አሉ። ኮንታክት እናደርጋችኋለን። ባሳያችሁ እንዴ ቴክስት እኮ ባሳያችሁ ሙሉ ነው ቴክስቴ። አስተምሩኝ ክርስቲያን መሆን ፈልጋለሁ የሚል ተማር፣ እዛ ተማር። አቅራቢያ የሃይማኖት ጉዳይ አይደል? የግድ የጋብቻ መጽሐፍ አይጠበቅብህም። ረንደምሊ ለተወሰነ ሰው እንደርሳለን። ከዛ ውጭ ግን ነው እኛ ክርስቲያንን ብትመጣ ለራስህ ብትቀር ለራስህ ሁኬርስ
ጥንቅር በል ምን አገባን እኛ። ጥንቅር በል ሌላ እሱ አስፈላጊ አይደለም። ጥንቅር በል አይመለከተንም። እንግዲህ አሁን ያያችኋቸው ቪዲዮ ከ15 ማንሱ ቪዲዮዎች ዘሆል ድራማ ማለት ነው። አይን ያወጣ ድራማዎች፣ አይን ያወጣ ውሸቶች፣ የራሳቸውን ሰው ሻዳ ያስያዙበት አንዱ ብቻ 4 ጊዜ ምናምን ገንዘብ ለመምላት ሻዳ የያዘበት ቤተሰቡ ሙስሊም የሆኑ ሚስቱ ሙስሊም ራሱ ሙስሊም የሆነ ነገር ግን ክርስቲያን ነኝ እያለ በየቤቱ ሻዳ ሚይዝ። ከዚህ በላይ ምንድን ነው የምትፈልጉት? አንድ ነገር እናምናለን እኛ ሙስሊሞች፣ አንድ እውነት አላቸው፣ አንድ ሀቅ አላቸው። መዋሸት ይችላሉ። ይሄ እነሱ ሀቅ ነው። መዋሸት ይችላሉ። የሙስሊሞች እውነታ ነው። ይሄንን አንነካባቸውም፣ አንጋፋባቸውም። ይመቻቸው፣ ይመቻቸው። ሌላ በጣም የሚሰራ ነገር በደንብ ህዝቡ እንዲያስተውል መናገር የምፈልገው ነገር አለ። ምንድን ነው? ትልቅ ፕሮጀክት አለ። የክርስቲያን አካውንት ነው የሚሰጠው። ከፕሮፋይሉን ምስለ ስዕል ያደርጋል ምናምን ነገር የሆነ 1 2 3 ፖስቶች ያደርጋል ምናምን ነገር። ከዛ ምን ያደርጋል? ኮመንቶች ላይ እየገቡ እስልምና ነብያችን እኔን ምራኝ ወደ እስልምና እያሉ ኮመንት ነው የሚጽፉት። ዝም ብለው በተለያየ ቦታ ላይ ማለት ነው። በተለያየ ቦታ ላይ ኢቨን ማለት ነው ኢቨን እስከ እስልምና ወጥተዋል ተብለው ለታሰቡ ልጆች ራሱ አውቀው ይጽፋሉ። ይሄን ድርጊት ደግሞ እኛ ማናውቀው እንዳይመስላችሁ። እያንዳንዷ መረጃ ትደርሰናለች። እያንዳንዷ መረጃ ማለት ነው። እናንተ የምትጽፉላቸው ልጆች እንኳን ይነግሩናል ብለው እንዴት አታስቡ? እንዴት ትንሽ እንኳን አይምሯችሁን አትጠቀሙ? እኔ እንትን ልሻለሁ ይሏታል። በክርስቲያን አካውንት ይጽፋሉ። ግን ትክክለኛውን የሰውየው ማንነት ግን እነዛ ሴቶች ራሱ ያውቃሉ ማን እንደሆነ ማለት ነው። ይሄ በተለያየ ፌስቡክ ላይ ቲክቶኮች ላይ ምናምን በክርስቲያን አካውንት የምትመለከቱት እያንዳንዱ እንዳለ ማለት ነው ተልእኮ ነው። እያንዳንዱ ማለት ነው ሙስሊም ነው። ክርስቲያን ወንድሞች ንቁ፣ ተመልከቱ። እንደ እርግብ የዋህ እንደ እባብ ብልሁ ነው። ይህ ትምህርታችን ነው። እዚህ ጋር ቆስቲ በነገራችን ላይ ብዙ እንደዚህ ለድራማም ጌታ ያውቀዋል፣ እግዚአብሔር ያውቃል። ብቻ ግን ብዙዎች ደግሞ በተለያየ መንገድ የመጡ አሉ። ነገር ግን የእኛ አስተምህሮት ኢቭን እኛ የምናደርገው እኛ መምህራን አይደለም አይደለ? እዚህ ጋር ክርስትና ላይ እስልምና ላይ ያለውን ነገር አንድ ሰው መጥቶ በቅቶታል፣ አውቆታል፣ እርግጠኛ ስንሆንበት እሱን ለማወቅ ብቻ ራሱ 3 ወር 4 ወር ሊፈጅ ይችላል ከኛ ጋር ለመጨረስ። ከኛ ጋር ከጨረሰ በኋላ ደግሞ ወደ መምህራን ነው የምንልከው። ኢማጂን ይሄ በዚህ ፕሮሰስ ውስጥ ማለት ነው ከብዷቸው ብዙ ለአሻጥር ወይ ለተንኮል የመጡ ብዙዎች ተንጠባጥበው ወድቀዋል። ብዙ ተጋልጦ ወጥተዋል፣ ተመልሰዋል። ቢኮዝ ሎንግ ፕሮሰስ ስለሆነ መማር እውቀት ላይ ቤዝድ የሆነ ስለሆነ እኛ ከጨረስን በኋላ ቀጥታ መምህራን ጋር ይሄዳሉ። መምህራን አስተምረው ነው ከዛን በኋላ የሚያጠምቋቸው። ስለዚህ ቢያንስ 6 ወርም 1 ዓመትም እንደ ሰውየው የሆነ ጊዜ ሊወስድ ይችላል። በዚህ መሀል ብዙ እንትን ያሉ አሉ እና በውሸትም የመጡ እንትና ባንል ብዙዎችን ብቻ ግን አልፈነዋል ለማለት ያህል ነው። ክርስትና ለዛ ነው ትምህርት ላይ ፎከስ ስለሚያደርግ ማለት ነው። ድራማ የለም። በርካታ ልጆች እኛ እዚህ መተን ማንናገራቸው በውስጥ በጣም በርካታ ልጆች በጣም በአድካሚ ሁኔታ ጊዜያችንን ሰዓታችንን ወስደውብን ወደ ክርስትና የመጡ የተጠመቁ በጣም በርካታ ያላስተዋወቅ ናቸው። መምጣታቸው ለራሳቸው እነሱ በመምጣታቸው እኛ ደስተኛ ብቻ ሳይሆን በሰማይ መልአክ ደስ ይለዋል። ግን ይሄ የአንድ ሰው እንትን ፕሮፓጋንዳ አሮ ነው። ብቻ ሙስሊሞች ልብ ግዙ፣ በዚህ ላይ አስተውሉ። ምንድነው እየተካሄደብን የሚለውን ምእመኑ በዚህ አጋጣሚ በደንብ እንዲያስተውል መልእክቴን አስተላልፋለሁ። ያ ዋናው ምንድነው እሱ እስካሁን ያያችኋቸው ቪዲዮዎች ድራማ መሆኑን አሳይተናል። ድራማዎች መሆናቸውን አሳይተናል። ዋና ዓላማችን ምንድነው እሱ ሰዎቹ ድራማ መስራት መፍታቸው ነው። ድራማ ይስሩ፣ አንነጥቃቸውም። ድራማና ውሸት ገንዘባቸው፣ ሀብታቸው፣ ንብረታቸው ስለሆነ አንድ ነገር እናደርጋለን። አልፎ አልፎ ካሁን በኋላ
ውሸታቸውን እንደዚህ እናሳያለን። ይህን የምናደርገው ምንድን ነው? እኛ ውሸታም ናቸው ስንል ጀስ ከራሳችን አንደበት ብቻ የሚወጣ ሳይሆን በተግባርም ደግሞ የተረጋገጠ መሆኑ ጤናማ ስለሆነ በጆሮ የምትሰሙት በአይን የምታዩት እውነታውን ይበልጥ ስለሚያስደግፈው ነው እንጂ እኔ በተለይም በጣም ነው የምጸየፋቸው። በጣም ነው የምጸየፋቸው። አይ ቲንክ ከምን ጋር ባነጻጽራቸው ማለት ከካካ ራሱ ካካ የተሻለ ይመስለኛል ከነሱ። ከዛ በላይ ነው የምጸየፋቸው። ከዛ በላይ ነው የምጸየፋቸው። ሶሪ ድርጊታቸውን ከዛ በላይ ነው የምጸየፈው። ውሸታቸውና ቅጥፈታቸው ወላሂ ወላሂ እያሉ ደግሞ የሚዋሹት ከዛ በላይ ነው የምጸየፋቸው። ሰዎቹ የህይወት ጉዳይ አይደለም የሚያሳስባቸው የቁጥር ጉዳይ እንጂ የሚያስጨንቃቸው የድነት ጉዳይ ሳይሆን የቁጥር ጉዳይ ነው። የድራማ ጉዳይ ነው የሚያሳስባቸው። ተናግሬ ያልሆነችዋን አንጡ እስኪ፣ ብያችሁ ያላደረጉትን አንጡ እስኪ። ህልውና የላቸውም። ከገንዘብ ጋር በተያያዘ አንድ የኦሮምኛ ኡስታዝ ካስታወሳችሁ አንደኛው እንደውም አብሮት የተወያየው ከኔ ጋር ተወያይተናል። ገስ ላይ መጥቶ ፀጉራም ኡስታዝ አምዛ ነው እንደዚህ የሚባል ሀባሽ አብሮት ደግሞ የሆነ አብያ ድምፁን ከፍ አድርጎ የሚጮህ አይ ቲንክ ኡስታዝ መሐመድ በያን ታውቁታላችሁ። አይኑ ፈጠጥ ያለ ኡስታዝ መሐመድ በያን የሚባል ወደ ክርስትና መምጣት ፈልጎ ነበረ። ፕሮፋይልም ክርስቲያን አድርጎ ነበረ። በጣም ታዋቂ ነው። በኦሮምኛ የሚሰሩ በደንብ ታውቁታላችሁ። ወር አካባቢ ምናምን አካባቢ ነው። ምን እንደተካሄደ ምን እንደተፈጠረ ታስታውሳላችሁ። ኦሮምኛ ላይ ያላችሁ በደንብ ታውቁታላችሁ። ኤኔስ ቤላ ቀጥይ። ሰላም እንዴት ናቸው? እፎይ ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ናቸው? አለን። ምን እንታዘዝ? ሁላችሁም ሰላም ናቸው? ይመስገነው። አይ እኔ አሁን እዚህ የአድዋ አካባቢ ምናምን ያለውን የእሱን ልጅ እንትን አንደኛ ውቅረው አድዋ ላይ አይደለም የሚገኘው አክሱም አልፈው ነው። ዝም ብሎ የማያውቀው ነገር ጠርቶ ነው እየተናገረ ያለውና ዝም ብሎ ፊልም ለመስራት ፈልገው ነው ለማለት ፈልጌ ነው። ከፈለጉ ደግሞ ማፕ ገብተው ማየት ይችላሉ። ለዛን ልል ፈልጌ ነው። አመሰግናለሁ ስላገኘኋቸው። ውቅሮዬን ነበር እሱ ያለው። ውቅሮዬን ነበር ይገኛል ያለው። አቤት ውቅሮዬን ነበር ይገኛል ያለው። እሱ ነበር ይገኛል ያለው። ውቅሮ የት አካባቢ ነበር? አድዋ አካባቢ ነው ያለው። አድዋ አካባቢ ነው ያለው። ግን አክሱም አልፈ ነው ወደ ሽሬ ልትገባ እዛ ነው እና ዝም ብሎ ፊልም ለመስራት ፈልገው ነው ልላችሁ ፈልጌ ነው። አመሰግናለሁ። ቀጥሉበት። በጣም ጥሩ ሀሳብ ነው የያዛችሁት። እግዚአብሔር ያግዛችሁ፣ እግዚአብሔር ያግዘን። አሜን አሜን። ኦኬ ቤላ ቀጥይ። የተደረገበት ድራማ ስለሆነ ነው፣ አትፍረዱባቸው። እስልምና ወይ እስልምና ጃራ ሳንስ ተኻንሰ ማፍራባ ሲጀመር አንጋት ወይ መስጊድ ከሳፈደን ይግባንስ ኩልኮሩ አይጃባ ሀያት ቹረት ይኸው ወሊገን ለከተማ ምታቴ ማለቀስ ናደበሉ ቀበን ቱሬ ሚሊየነ ጃንስ ነቁ ለምንድነው ሂጃብ ያወለቅሽው ሲላት ያለችውን ሰማችሁ? ከመስጊድ ነው እንዲያወጡኝ። እንደዛ ከሆነ ገንዘቡን 6 ሚሊዮን ብር መጨመር አለባቸው። 6 ሚሊዮን ብር ሲያመጡ ሂጃቡን አደርጋለሁ። በስንት ሚሊዮን ተመቻችተው ነው? 7 ሚሊዮን ብር። 1 ሚሊዮን በልጣ 6 ሚሊዮን ብር ይቀራል። አሊያም አልለብስም።
ሺ ነገር አሪፍ ቢዝነስ ነች። የቀድሞ ሰውዬ ታዲያ ውዱ ነው እንዴ? ደጋግሞ ሻዳ ሲይዝ የነበረው ፓስተር ሲሳይስ ያ እሱም እንደዛው 5 ሚሊዮን ስንት ነበር እሱ የተባለው? ቪትስ ነው። ቪትስ እና አልበም ነው ያወጣበት። ቪትስ ነው የገዛው። ከገዛ በኋላ ላሽ አላቸው። ቀጥል። እስላሙ መረት መለቃና መዲታ ጅርተኒ መለቃና መሶብደኒ አስኦፋ ጅርተኒ yoonamni tokko amantii islaamaa gadhiise mallaqa walitti guuttanii kennitanii fi amantii deebisaa jirtanii kun ammoo lafarratti illee waaqa biratti illee amantii islaamaa biratti ይሄ እያለ ያለው እየተቃወማቸው ነው። ሙስሊም ነው። አካውንቱን ዘግተውበታል። ስሙ ጠፋኝ። ይህ ቪዲዮ አይቼው ተገርሜ ነበር። ቃል በጣም አንተ ምርጥ እንትና አርካይቭ ነህ። ቪዲዮን አይቼው ነበረ። ከዛ በኋላ ደግሜ ላየው ስል ጠፍቷል። አካውንቱን አቃጥለውበት አዲስ ከፍቷል። አይ ቲንክ ወደ 3 ሙባረክ ቴንክ ዩ ሙባረክ ይባላል። ይሄ ቀዩ እየተቃወማቸው ነው። በገንዘብ ነው እየገዛችሁ ያላችሁት። ሰዎች እስልምና ወደው አይደለም የተቀመጡት፣ እንዳይወጡ እያስፈራራችኋቸው ነው። ወደ ውስጥ የምታመጡት ደግሞ በገንዘብ ነው እየገዛችሁ ያላችሁት። ይኸው እሷን ያመጣት ምንድነው 7 ሚሊዮን እንሰጥሻለን አላችኋት። 1 ሚሊዮን ሰጣችሁ፣ 6 ሚሊዮን ብር ቀረ ብላ አለብስም አለች። እንትን ብሩ መጨመር አለባችሁ እያለች ነው። ይሄንን ሲያጋልጣቸው አካውንቱን አቃጠሉበት። ወደ 300 ምናምን ሺህ አካባቢ ይመስለኛል አካውንቱ አዲስ ከፍቶ አሁንም እየሰራ ነው። ሌላ አካውንት ከፍቶ አይ ቲንክ 20 ቀን ምናምን ቢሆነው አይደል? ወር ቢሆነው ነው ማክሲመም። ቀጥይ warri kiristaana yoo namni tokko gara jaraa dhaqe mallaqa ittiin kennu maaliif namni sun mallaqaaf dhufe moo amantii kennaaf dhufe waan jedhu sammuu isaanii keessa namni kennamoo yoo dhaltuun takka ክርስቲያኖች ወደ እነሱ ሰው ሲመጣ ገንዘብ አይሰጡም። የመጣው ለጥቅም ነው ወይንስ ለመዳን ነው ብለው ክርስቲያኖች ያገናዝባሉ። ገንዘብ አይደለም የሚሰጡት። ቅዱስ ጴጥሮስ ምንድን ነው ያለው? እኛ የምንሰጠው ወርቅና ብር የለንም፣ የናዝሬቱን ኢየሱስን ግን እንሰጣለን አለ ያለው። እንደዛ ለእኔ ቢጤ መንገድ ቤተክርስቲያን በር ላይ ቁጭ ብሎ ገንዘብ ሲጠብቅ ተነሳ አልጋ እንትንን ያዝና ተመላለስ አሉት። በደስታም ተነሳ ሄደ ይላል። የምንሰጠው እኛ ክርስቶስን ነው እንጂ ገንዘብ አይደለም። ምን አለ? ክርስቲያኖች ብር አይደለም የሚሰጡት። የኛስ አለ ይቀጥላል። የሆነ ነገር ይመጣ ሲባል ይሄን እንሰጥሻለን፣ እንዲናደርግልሻል፣ እንዲህ ይላሉ። ድነት አይሰጥህም። እስልምና ገንዘብ ሊሰጥ ይችላል። ክርስትና ገንዘብ ላይ ሰጥ ይችላል፣ ድነት ይሰጣል። ቀጥይ ባለጌን ተከ ዮካን አሞ ነምማን ባለጌን ተኮ አማንቲ ብራ አረብሳ ቱሬ አማንቲ ካን አረብሳ ቱሬ ማል ጀዴ ትሩፌ ማለቀ ወሊ ጉርተኒ ትከኒተን ጋማ ማላይ ሱር አርካዱ መናዊች ሱን እንደቢያቻ ካና የቹ ማየቹ ለምን ሱን አማንቲ ከጃል አንድ ባለጌ ይነሳና የሰው ሃይማኖት ሲሳደብ ይቆይና ከዛ ገንዘብ እንስጥህና ብላችሁ ወደዛ ታመጡታላችሁ። ገንዘብ ትሰጡትና የሰው ሃይማኖት ሲሳደብ ይቆያል። ከዛ ገንዘብ ትሰጡታላችሁ። እስልምናን ተቀበለ ትላላችሁ። ቀደም ለምሳሌ ወይኔ እስልምና ሲል የነበረው ለምሳሌ እንደዛ ነው። ክርስትናን ሲሳደብ ነበረ። እኔ ለራሱ ቁጭ ብሎ ቪዲዮ ሲሰራብኝ ነበረ። ምን ታደርጋላችሁ አለ ሙባረክ የራሳቸው ወንድም፣ ገንዘብ ትሰጡታላችሁ። ክርስትናን እንዲሳደብ ታደርጋላችሁ። ገንዘብ ትሰጡታላችሁ። ከዛ ወደ እስልምና መጣ ትላላችሁ። ሰውየው ገንዘቡን ሲጨርስ ይወጣል። ምክንያቱም ለእምነቱ ብሎ አይደለም የመጣው። እኔ አይደለሁም ያልኩት፣ የራሳችሁ ሰዎችም ይመሰክሩባችኋል። 7 ሚሊዮን ቃል ገባችሁልኝ፣ 1 ሚሊዮን ነው የሰጣችሁኝ፣ 6 ሚሊዮን ይቀራል አልፈልግም እንዳለቻችሁ። ውርደት እኮ ነው። በዘራችሁ ማያደርስ እንደዚህ አይነት ቅሌት። ቀጥይ እስላሙማ ጃላቴ ሶንተይ ዋለማ ዱፈ ተከ ዮካን አሞይ ጃላቴ ጃላላፍ ዱፈ ለማ ማለቀ ሲወሊ ጉርተኒ ትከኒተን ከናፍ መኪና ቢተቹፍ ማና በሬዳ ቢተቹፍ ገራ ማንቲ ከና ዱፈ እሲ ደሞ ጋፈ ነምኒ ገራና ዱፈ አላሁ አክበር ታው ዋዋታ አንጋቱ ተለመዱ ዋዳ ሲነመ አከ ሰው ወደ እስልምና የሚመጣው ለሁለት ነገር ነው አለ። ለሁለት ነገር ነው።
አንደኛ ለገንዘብ ነው በቃ ወይ የሆነ ነገር ወደው ለገንዘብ ነው የሚመጣ እኛ እንዳልናችሁ ማለት ነው። እናንተ ደግሞ የዛለት ያ ሰውዬ ሲመጣ አለ አላሁ አክበር ትላላችሁ አለ። እውነት ነው። ሴቶች ለወንድ ከሄዱ ነው፣ ወንዶችም ለገንዘብ ከሄዱ ነው። እኛ ምንላችሁ ውሸት እኮ አይደለም። እዚሁ ንጽጽር የሚሰሩ ሌሎቹም የተናገሩት አለ። ሜይ ቢ ካልካላ አዘጋጀው እሱ ነው ያኛው ኡስታዝም የተናገረው ለገንዘብ ነው የሚመጡት። የእንትኑ የኡስታዙ ለጥቼ የፓስተር ሲሳይ ራሱ በቂ ነበር። ያ ለእኛ ገንዘብ አይሰበሰብልንም ሴቶቹም ሁሉ። አንድ ሰው ግን እንደዚህ ሲባል በሚሊየን ብር ይሰጣሉ። ቀጥይሽ ጥሩ ነው። akkanantay mallaqa ganasii kennina gaafsa miliyoona 7 jedhameeyyu I think miliyoonni 1 galeefiiti miliyoonni 6 irraa hafee gamma akka yaadutti amma isitu gadi bahee afaan ofiitiin dubbate waadaa gaafsan naa galan naan galchine miliyoonni 6 gaafsan jedhame naa hin galle yoo akkan hijaaba uffadhu barbaaddan yoo akkan adabadhee akka dubartii islaamaatitti akka taa'u feetan yoo an harma kiyyaa fi qaama qullaa kiyya akka badeetti hin baafne barbaaddan miliyoona 6 gaafa waadaa naa galtaniisan fidaa naa galcha anillee adabadhee taa'a ka kanarraa hafe qaama kiyya akka fedhe bakka fedheen oolu akka fedhe godhu mirga qaba masuulummaan irraa hin qabdan isitu dubbate anaami ka dubbate ዋና ዱባቹ በርባዴ ምን አለ የሊቷን ስም ጠራና ሶሪ ሜንሽን ማድረግ ስላልፈለኩ ነው። የሊቷን ስም ጠራና ለሷ እንደተናገረችው እሷ እኔ ሳልሆን የምናገረው እሷ እንዳለችው አለ 7 ሚሊዮን ብር ቃል ገብታችሁላት ነበረ። 6 ሚሊዮኑን ብር አላስገባችሁም፣ 1 ሚሊዮን ብቻ ነው የገባልኝ ብላለች። ቀደም ስትናገር እንደሰማችሁት መግቢያው ላይ ማለት ነው። ሂጃብ እንድለብስ እንድሸፈን ከፈለጋችሁ የቀረውን ገንዘብ አስገቡልኝ፣ ቃል የገባችሁትን 6 ሚሊዮን ብር ይቀራል፣ አልሸፈንም። ሰው ወዶ ሳይሆን ሂጃቡን ምንድነው እንዲሸፈን ገንዘቤና እህል ይከፍላሉ። በዚህ መጠን ዝውውሩ 7 ሚሊዮን ብር ጎበዝ 1 ሚሊዮን ነው የተሰጠኝ። 6 ሚሊዮን ብር ይቀራል፣ አሊያም አልሰማችሁም። ገንዘብ ይሰጣል እስልምና ሜይ ቢ ድነት ግን አይሰጥም በፍጹም። ቀጥ ቢላ ድነት አይሰጥም መቼም። ዱጋዋን ሄዱ አመዱረ ዱበደ ati amantii jibba amantii islaamaa waan qabdu waan akkana taateef dubbatta malee waan ati dubbattu soba waan jettaniif dhugaa qabadhee isinii dubbataa. Amma dura murtii guutoo miliyoona 9 bittanii peente irraa gara islaamummaatti akka deeftanii yaadattan gaafsanillee lolee ture. ጎበዝ አጨብጭባውን ማን ነበር ያለው? ስሙን ጠፋኝ። 9 ሚሊዮን ብር ከፕሮቴስታንት ገዝታችኋል ወደ እስልምና እንዲመጣ። የሲሳይ እዛ አልደረሰም አለ ቃል ዝውውሩ እዛ ከፍ ያለ ነው። ኦሮምኛው ላይ በጣም ከባድ ብር እኮ ነው። ሲሳይ ስንት ነው? የዛ ሰዓት ቪስ ስንት ነበር? የዛሬ 2 ዓመት። የሚገርማችሁ ቪዲዮ በማግስቱ ወጣ፣ ገንዘቡ ማታ ገባ፣ ጠዋት ወጣ። እሱ ቪዲዮውን ግን አላወረዱም ሙስሊሞች። ቪዲዮውን ዩቲዩብ ላይ አለ። አሁን ድረስ ሙስሊም ነው ብለው ነው እኮ ሙስሊም ነው ብለው ነው አለ። ሙስሊም ሆነ በማግስቱ ነው እሱ ክርስቲያን ሆነው ገንዘብ ሲቀበል አደረ፣ ጠዋት ክርስቲያን ሆነ። እኔስ 9 ሚሊዮን ብር የ7 ሚሊዮኑን ገርሟችሁ ነበረ። 9 ሚሊዮን ብር ጋይ ቀጥይ ወዷር ለማ16 ሚሊዮን ሊያካክስ ሄደው እና 16 ሚሊዮን ነው የተበላሁት እኮ አለ እና ያካካሰ ነበር። በቃ ኦቤስ እኮ ነው እንደሚያካክሰው ስለሚያውቅ ነው ይህንን ነገር ግብ አድርጎ ይሄደው የተራመደው። ሜክ አደረገዋለሁ 16 ሚሊዮን 4 ነው ስንዴ ነው ሻዳ ያዘ የተባለው። በቃ እንግዲህ 4 አድርጎ አግኝቶታል ማለት ነው። 16 ይመጣል። አንተ አንተ ካልኩሌሽን ላይ ጎበዝ ነው። ማትስ ተማሪ ነህ። እኔ ደካማ ነኝ። እኔስ ተቀጥራ ቀጥይ
jidduu kana mootu ustaaz maali jettan shebbooniyyen islaamummaa gadhiise jedhe yoosuu gadi qabanii manatti itti dheexanii hin maraate mucaan hin maraate mataan sirrii hin dalagu jettanii irratti wal geettanii lafatti gadi qabdanii mallaqa guurtanii fi mana inni duraan shamara irraa Mute ነሽ ሚዩት ነሽ። ኤኒዌይስ ምን አነሳውን ደግሞ ኡስታዙን ሰውዬው ወደ ክርስትና ሲመጣ ምን አደረጉት? ቤቱ ሄዱና አፍነው ዘው አብዶ ነው ብለው አይምሮ ታሟል በሽተኛ ሆኖ ነው ልጁ እኮ አልፈልግም እስልምና በቃኝ እስልምና ኡስታዝ ነው ክርስቲያን ነው መሆን የምፈልገው ሲል ተሰብስበው ሄደው ሪካርዶቹ ሜቢ ሌሎች ጋር ልጆች ጋር ይኖራል ሊደበድቡት ሁሉ እንደሄዱ ስልኩን ሊነጥቁ እንደሄዱ ያወሩበት አለ ሲጣሉ ላይቭ ላይ መጣው አሁን ቲክቶክ ላይ ኦልሞስት አላየውም ጠፍቷል ቤቱ ሄደው እንዲዘው ሲያስጮሁት አለ ጭንቅላቱን ረግጠው ማለት ነው ተሰብስበው ሼኮች ኡስታዞች ሁሉ ሳይቀሩ ልጁ እስልምና በቃኝ ኡስታዙ እስልምና በቃኝ ክርስትና ነው እውነት ብሎ እኮ ሲል ነው ኖ ኖ ኖ ኖ አሞት ነው ታሞ ነው ተብሎ የፍጥኝ ታስሮ እጅ እግሩ ተይዞ እየጮኸ ልቀቁኝ እያለ ጭንቅላቱን ረግጠው ክርስቲያን መሆን አትችልም ነው ከዛስ እንዴት አስቀሩት ሙባረክ ቀጥል ሚዩት ነሽ ወይ ዱባቱ ማለት ደርገጌስ ይችላል lafatti sireedatti gadi qabdanii mallaqa afur qabdanii amantii keessa hiitanii deebitan jecha nama fedhii hin qabne achi keessa taa'u. Miskiinni musliimaa ka kararra ciisu ka harka hin qabne ka miila hin qabne kadhattuun hin jiru sanii kennitan miliyoona 9,500,000 yoo kennitan rakkataa musliimaa ka kararra ciisu kararraa galchuu dandeettan. Nama quufaan miidiyaa kanarra oolee sadaqaan miidiyaa kanaa isa quufsee akka fedhe ta'e sababa itti shimbirrii guurtaniif qofa barbaaduun amantii gadhiise jedhu manatti wattaaddara shabaaba itti ergitanii hin maraate matattuu qabattanii mana gaqqabdanii birrii itti kennitanii afaan qabachiiftan jecha. Kan murtii guutoollee sanu wanni isin mucattii tanarra dalaganillee sanu kun ammoo sirrii miyaa obboleen kiyya dhaabaa please dhaabaa bakka dhaabaa namni yoo jaalate amantii ofii keessatti haa jiraatu yoo jibbe haa taru. Amantii biraa irraa namni yoo amantiin kun dhugaatti fakkaate haa dhufee keessa jiraatu wanni ati mallaqaan sobdu hin jiru. Kana miti kararra deemtanii ijoollee daa'imman karameellaan buskutaan sobdanii amantii islaamaatti fiddanii Allahu Akbar jedhaatan. Nawru ምን ነውስ ነውር ነው እውነት ነው። ከረሜላ ገዝታችሁ እንኳን ህፃናትን ከረሜላ ሰጣችሁ እስልምናን ተቀበለ አላሁ አክበር የምትሉ ናችሁ። ነውር ነው አለ ሰው ወዶ ነው እንጂ እስልምናን አውቆ መቀበል ያለበት። ከረሜላ ሰጣችሁ ለህፃናት ሻዳ ያዘ እስልምናን ተቀበለ ብላችሁ አላህ አክበር አትበሉ። ህፃን ልጅ አለ ላክላት ያ ህፃን ልጅን ከረሜላ ሰጣችሁ ሻዳ ያዘ ብላችሁ አላህ አክበር ትላላችሁ። መንገድ ላይ የሚሄዳችሁ ያደርጋሉ። ምክንያቱም ሙስሊም ናቸው። የሚያሳስባቸው ቁጥር እንጂ እውነት አይደለም። አንድ እውነት ነው ያላቸው፣ እሱም ውሸት ነው። አንድ ነገር ነው የሚችሉት፣ እሱም ለመኖር መዋሸት ግዴታቸው ነው። ምክንያቱም ሙስሊሞች ናቸው። ካልዋሹ ሰርቫይቭ አያደርጉ። ምክንያቱም ያንን ኡስታዝ ጠራና ልጁ አልፈልግም እያለ ኡስታዙ አልፈልግም ክርስቲያን መሆን ነው ፈልገው ሲል ጭንቅላቱን ረግጣችሁ አፉ ላይ ብር ጎዝጉዛችሁ አርፈ ትቀመጣለህ ወይንስ አትቀመጥም? ወታደር እዛችሁበት ሄዳችሁ። ምክንያቱም ፈላይ ቆራጭ ናቸው አለ ነው። እኔ ክርስቲያን ሆኛለሁ እያሉ ነው። ታሞ ነው፣ አይምሮ ተነክቶ ነው። እኔ ክርስቲያን ሆኖ ኖ ኖ ኖ እያስጮሁ እየደበደቡ ስጮህ ኖ ኖ ኖ ታሞ አይምሮ ተነክቶ ነው። ኖ እኔ ክርስቲያን መሆን ነው የምፈልገው። ኖ ኖ ኖ ታመህ ነው አንተ። ማን መጥቶ ይረዳሃል ያኔ ካለ